ተንኮለኛው ወጌሻ ብዙ ዓመታት በፊት አንድ ስጋ ቆራጭ ነበር። እንደማንኛውም ጊዜ የተለመደ ስራውን እየሰራ ያለ በድንገት የሚቆርጠው አጥንት ይፈናጠርና አይኖች ውስጥ ይገባል። ከዛም ሰዎች ይሰበሰቡና በጊዜው አዋቂ ወደ ነበረው ወጌሻ ይወስዱታል። ወጌሻውም ስጋ ቆራጩን በደንብ ካየው በኋላ ለክፉ እንደማይሰጥ ይነግረዋል። ነገር ግን በየቀኑ እየመጣ አይኖቹን መታጠብ እንዳለበት ያሳስበዋል። ከዛም በዚህ ተስማምተው ተለያዩ። ስጋ ቆራጩ በየቀኑ እየመጣ አይኖቹን ይታጠብ ነበር። ሲመጣ ግን ባዶ እጁን አይመጣም። በየቀኑ 1 ኪሎ ስጋ ይዞለት ይመጣ ነበር። እንደተለመደው ለ3 ዓመታት ያክል ይህንን ስራ ሲያደርግ ቆየ። አንድ ቀን ወደ ወጌሻው እየሄደ ሳለ የወጌሻው ልጅ ከፊቱ ያገኘዋል። ሰላምታም ከተለዋወጡ በኋላ የወጌሻው ልጅ ወዴት እየሄደ እንደሆነ ይጠይቀዋል። ስጋ ቆራጩም አይኖቼን ለማሳጠብ ወደ አባትህ እየሄድኩ ነው ብሎ ይመልስለታል። እስኪ እኔ ማውጣት ከቻልኩ ልሞክርልህ ይለውና የወጌሻው ልጅ በቀላሉ ያወጣለታል። ከዛም ልጁ ከዚህ በኋላ መምጣት እንደሌለበት ይነግረዋል። ከዛም ልጁ ወደ ጨዋታው ሄደ። አመሻሹ ላይ ልጁ ወደ ቤቱ ሲመለስ እናቱ እራት ሽሮ ወጥ አቀረበችለት። ስጋ የለመደው ልጅ በቁጣ ዛሬ ስጋ የለም እንዴ ብሎ ይጠይቃል። አባትየውም ስጋ ቆራጩ ዛሬ አልመጣም ብሎ ይመልስለታል። ልጁም ያንን ሰው እኮ መንገድ ላይ አግኝቼው አንተ የገበደህን አጥንት አወጣሁለት ብሎ ይመልስለታል። አባትየውም በቁጭት እሱ እኮ ስጋ ስለሚያመጣልን እንጂ እኔ አጥንቱን ማውጣት ከብዶኝ አይደለም ብሎ ይመልስለታል። ስለዚህ ወዳጅ አንዳንድ ሰዎች ችግርህ እንዲፈታ ሳይሆን ችግርህ እንዳለ ሆኖ አንተ ግን በእነርሱ ጥገኛ ሆነ እንድትቀጥል የሚያደርጉ ሰዎች አሉና ራስን ከእንደዚህ አይነት ሰዎች አርቅ። ታሪኩ አስተማሪ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ለመስራት ብዙ ጊዜ ስለለፈውበት ላይክን ብታደርጉልኝ በጣም ደስ ይለኛል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።